ሰላም ልጆች፣ በዚህ ትምህርት በቃላትና በፊደሎች መሃል ክፍተት እያደረጉ መጻፍ እና አዲስ መስመር ላይ እንዴት እንደምንጽፍ አሳያችኋለሁ። ለመጀመር አድ ኖት የሚለውን እንነካና ታይትል የሚለው ላይ ስፔስ ኤንድ ኢንተር ብለን እንጽፋለን። ልጆች፣ በቃላት መካከል ክፍተት ለመፍጠር የሚረዳን የኮምፒውተር ቁልፍ ስፔስ ይባላል። ለመጀመር ኤ ስፔስ ቢ ስፔስ ሲ ስፔስ ዲ ስፔስ ኢ ስፔስ። አሁን ደግሞ በአዲስ መስመር ኤቢሲዲ ስፔስ እያደረኩኝ መጻፍ ከፈለኩኝ ኢንተር የሚለውን የኮምፒውተር ቁልፍ ጫንና አዲስ መስመር ላይ እገባለሁ። ኤ ስፔስ ቢ ስፔስ ሲ ስፔስ ዲ ስፔስ ኢ ስፔስ። በመቀጠል እያንዳንዱን ፊደል በአዲስ መስመር መጻፍ ከፈለኩኝ ኢንተር እና ኤ ኢንተር፣ ቢ ኢንተር፣ ሲ ኢንተር፣ ዲ ኢንተር። አያችሁ ልጆች፣ አዲስ መስመር መጻፍ ከፈለግ ኢንተር የሚለውን የኮምፒውተር ቁልፍ እንጫናለን። በፊደሎች ወይም በቃላት መካከል ክፍተት መፍጠር ከፈለግ ስፔስ የሚለውን የኮምፒውተር ቁልፍ እንጠቀማለን።